ለወርቃንሽቴ ዛሬ ቤቢሽን ሰርፕራይዝ እናደርጋታለን። ካሜራው ፈልጌ ነው። ምን አለሽ ነገር አለ? ነይ ማውሽ ነገር አለ። እውነት ነው። ነይ ቁሚ። ምንድነው? ጌታ ልነግርሽ ነው። ቁሚ ነው። ነይ ቁሚ። ነይ ስሚ ትዝ ይልሻል ማለት ነው። የኢንጌጅመንታችን ጊዜ ቀለበት ሳደርግልሽ ያንን አርቲፊሻል ቀለበት ነበር ያደረኩልሽ። 1000 ብር ገዝቼ ትዝ ይልሻል አይደል? እሱን ግን በጣም ወደሽው ደስ ብሎሽ ነበር የተቀበልሽ። ታውቂያለሽ የኔ ንግስት፣ እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ያኔም ስላልነበረኝ ነው ባይዘው ሲኖረኝ ካላንቺ ብዙ ነገር አረግ ይጣፍጥ። አሁን ደግሞ እግዚአብሔር ረድቶኝ ለወርቃንሽቴ ትልቁን አለኝ አይደል እንዴ ገዝተን የለም ያባ ላንቺ ሁሉ ጊዜ ትልቁ ይገባሻል። ሁሌ ደስ የሚለኝ ነገር ሚስቴ ስትደሰት ማየት ነው። እና ባይዘው ይሄ ነገር ለአንዳንድ ሰው በጣም ተራ ነገር እና ትንሽ ነገር ይመስላል። በእኛ ህይወት ግን በጣም ብዙ ትርጉም አለው። ኢንጌጅመንት ሳረግላት የዛሬ ብዙ አመታት ኢንጌጅመንት ሳረግላት አርቲፊሻል ቀለበት ነበር ያረኩላት እና ያን አርቲፊሻል ቀለበት እሷ በጣም ደስ ብሏት ነበር የተቀበለችን። ነገር ግን ጓደኞቿ ምናምን አርቲፊሻል ነው ያደረግላት እኮ ምናምን ብለው ከጀርባ ያወሩና ያሟት ነበር ምናምንና እሱን ሁሉ ነገር ተቋቁማ ነው የኔ ፍቅር እኔ ወዳ መርጣ ፍቅር ያገባችኝና ለሷ ምንም ይገባታል። እና ደግሞ ስጦታ ምንም አይነት ቀን አይፈልግም፣ ጊዜም አይፈልግም። ኤኒ ታይም ደስ ያላችሁ ቀን አንስታችሁ መስጠት ነው። ገና ከዚህ በላይ ሰጥሻለሁ የኔ ቤት፣ አፈቅርሻለሁ።